ጀነራል ምግበይ ኃይለ ጅብን ሰጥ እንኳን አይመሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ተመለከቱ። እኛ እንደ ምግበይ አይደለንም፣ አንክድም፣ ቃል አንሰብርም። ምግበይ ኃይለ እኮ ከፕሪቶሪያው ስምምነት በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደርሱ ቂም የምንይዝ ቢሆን ኖሮ እንደ ምግበይ ከሃዲ ብንሆን ኖሮ እጃችን ገብቶ ነበረም። እንደ ምግበይ ከሃዲ ብንሆን ኖሮ ስብሐት ነጋን ከጉድጓድ አውጥተን ውጭ ሀገር አንልከውም ነበረም። ምክንያቱም እኛ መንግስት ነን፣ ኃላፊነት አለብን። ምግበይ እጅ ብንሰጥ እኮ አይምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው፣ ደም እጁ ላይ ያለበት። እኛ መክሰስ አይችልም። ይልቅ እንደ 2013 ዳግም መፎከር የለበትም። ያኔ እንኳን ቢፎከር ያምርበታል። ሁሉ በእጁ ሁሉ በደጁ ነበረም። ይህን ቃል የተናገሩት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። የፊልድ ማርሻሉ ረዘም ያለ ንግግርና ጥብቅ መልእክት በ4 ኪሎ መቀለ መካከል የተፈጠረውን ሰፊ ልዩነት የሚያሳይ ነው። የህወሓትና የፌዴራል መንግስት ልዩነት መስፋትና መካረር ወዴት እያመራ እንደሆነ ከሁለቱም በኩል እየቀረበ ያለውን ወቀሳ እንመለከታለን። አብራችሁን ቆዩ።